ዛሬ እስቲ የቀኔ ውሎ በቭሎግ አይነት ላሳያችሁ። አሁን በዚህ ሰዓት ከቤት እየወጣን ነው፣ ከሰፈር ወደ ኳስ ሜዳ። ኳስ ሜዳው ደግሞ ጉግስ ነው። የምታውቁት ታውቃላችሁ፣ ማታውቁት ተከተሉን። እንግዲህ እዚህ ጋር የአሁኑ ፍርድ ቤት ሰፈር አካባቢ ነው። እይታው ተመችቶኝ ፎቶ እየተነሳው ነበር። ዛን ጉዞአችንን ቀጠልን። ያው አንዳንዴ እሮጣለሁ፣ አንዳንዴ ቀስ ብዬ ነው የምሄደው እና እየተራመድን ነው። ትሬኒንጉም ጀምሮ 9 ሰዓት አካባቢ ነው። አሁን 8 ሰዓት ከ40 አካባቢ ነው እና ልጆች ይመጣሉ። ያው 8 ተኩልም ስለሚወጡ እኔ ላለማርፈድ አንዳንዴ እየሮጥኩኝ ነው። እሺ እየደረስን ነው። ያው ፊት ለፊታችሁ የምታዩ ትልቁ ሜዳ ጉግስ ሜዳ ነው የሚባለው። ለማታውቁት ነው፣ የምታውቁት ታውቃላችሁ። ያው ጉግስ ሜዳ ነው። እዛ ነው ትሬኒንግ የምንሰራው። ብዙ ጊዜ ለጨዋታ ብቻ ነው ወደ ትልቁ ሜዳ የምንሄደው። እዚህ ጋር ሜዳ ደረስን። እንደርስ ስንል ግን ያው የሆነ ችግር ያጋጠመን፣ ቦታው ጭቃ ነበር። አንደኛውን ተሻገርኩኝ፣ አንዱ ትንሽ አስቸገረኝ። እስቲ እዩት እንዴት እንደተሻገርኩኝ። እዚህ ማለፍ ስላልቻልኩ ቦታ ቀየርኩኝና ድሮ አትሌትም ስለነበርኩኝ በዚህ ላይ ልሞክር ብዬ ያው ጫማዬ ገብቷል። ደረስን። ስንደርስ ልጆች መጥቷል፣ ግን ትሬኒንግ አልተጀመረም። መሀል ገብ የተጫወቱ ነበር። እስከዛ ያው ስኪሌን ላሳያችሁ ብዬ ነው። እዚህ ጋር ደግሞ ያው የሮናልዶ ደጋፊም ስለሆንኩኝ በእሱ አንዳንድ የወሰድኩትን ትምህርቶች ለልጆች እያሳየው ነበር። እዚህ ጋር ያ አንዴ እችላለሁ፣ ፍሪስታይልን እችላለሁ። ሜዳ ውስጥ ብቻ አይደለም እና እንዲህ እያልን የትሬኒንግ ሰዓት እየደረሰ ነው። ልጆችም 1-2 እያሉ እየጨመሩ ነው። ያው በነገራችን ላይ የእኛ ቲም የቦሬ ጤና እግር ኳስ ቡድን ነው። ያው ጤናቸውን ለመጠበቅ ለሚሰሩ ልጆች ነው። እዚህ ጋር ጸሎት በየሃይማኖቱ ሁሉም እያደረገ ነው። የኛ ባህሪ ነው። ያው የክለባችን በጸሎት ነው የምንጀምረው፣ በጸሎት ነው የምንዘጋው። እዚህ ጋር እንደምታዩት ሁሉም ጴንጤውም ክርስቲያንም ሙስሊም በየራሱ ነው የምዘላው። ከዛ እዚህ ጋር እግዚአብሔር ፍቅራችንን እንዲባርክልን፣ ፍቅራችንም እንዲጠነክርልን እግዚአብሔር የስራችንን ይባርክ ብለን ተነሳን። ታዩን ማሟሟቅ ነው 4-4 ሌላው